ምንድነው? ምን እያሰብኩ ነው? አይ ሩቃማ ምንም አልሆነችም። ይህ ዝም ብሎ አይምሮ የፈጠረው ነገር ነው። ቆይ ግን እንዴት ዝም ብሎ ሊፈታ ቻለ? በቃ ርብቃ የሆነ ነገር ሆናለች ማለት ነው። አሁን ለምንድን ነው የሚለው? ቆይ ምንድነው እየተፈጠረ ያለው? ቆይ እስኪ ደግሞ እዩ ጋር ልደውልለት። ተመስገን ጠራ። አቤት አቤት። የት ነህ እዩ? ምን ነው ምን ሆነ? እኔ ምንም አልሆንኩም። አንተ ቤት ነህ? አዎ። እሺ ርብቃ ጠግባለች? አዎ። አገናኘች። እሺ። ወይ ለካ አጠገብ ያለችው ማሚቴ ነው። እዩ በእናትህ አትቀልድ። ፈልጊያት ነው ስጣት። አሁን እዚህ የለችም። ወይኔ አቤል። እሺ የት ሄዳ ነው? ተረጋጋ እንጂ የት ትሄዳለች? መኝታ ቤት ነው የምትሆነው። እሺ አሁኑን ግባና እያት። እሺ ከዛ ቶሎ ደውልልኝ፣ እኔም እየመጣሁ ነው። እሺ እሺውን የት ሄደሽ ነው የሚባለው? እኔ ምን አውቄ። ለመሆኑ ግን ጠዋት ነበረች? አዎ ኧረ ነበረች። ቤተሰቦቿ ጋር ሄዳ እንዳይሆን? አይ ለእሱ ሳትነግረው እንኳን የትም አትሄድም። እሱን እንኳን ተወው፣ ስልክ አለመያዟም ያስፈራል። አዙን ልጠይቃት እንዴ? እሷማ ቆየች እኮ ከወጣች። አዎ አልደወለችልን? እዩ ሰሞኑን ደግሞ ይሄ አጉል ቀልድ ጀምራችኋል። እየቀለዳችሁብኝ እንደ ስለምን ቀልድ ነው የምትወሩ? እና የምርህን ነው? ኧረ አቤል በእናትህ ምን እየሆንክ ነው? እሺ አሁን የት ሄደች ይባላል? ለምን ጓደኛዋ ጋር ትደውልላት? አለሽ እንዴ ማሚ? አይ ጊዜ አይን እስኪታወር ነው የወደድካት? ማሚ እኔ አሁን አንቺን ጭቅጭቅ የምንሰማበት ሰዓት አለ። አሁን ደግሞ ጆሮ እስኪደፈን ነው አትይው። በእናትህ እዩ እስኪ ዝም በል። ወይ ካልሆነ በእኔ ልደውልላት እንዴ? ምን ለውጥ አለው? እዩ ካላነሳች አልተመቻትም ማለት እኮ ነው። ግድ የለም ነው ሞክር። እሺ ሄሎ ሪች። ሄሎ እንዴት ነሽ? ደህና ነኝ። እንዴት ናችሁ? ደህና ነን። ዋናው እሱ ነው። እኔ የምልሽ ሪች፣ ወይዬ ያው ካላፈቀሽ። ሄሎ ሪች። አቤል ነኝ። ወይዬ አቤል። ርብቃ ከአንቺ ጋር ነች? ኧረ አይደለችም። ምን ነው? የምርሽ ነው ሪች? እንዴ አዎ አቤል። ምን ነው? ቤት የለችም እንዴ? ኧረ አዎ በእናትሽ የለችም። እንዴ የት ልትሄድ ትችላለች? እንዴ እኔም እኮ እሱ ነው ግራ የገባኝ። ቆይ አልደወልክላት? ደውለናል ግን ስልኳ ዝግ ነው። ቆይ ሳትነግረኝ የት ልትሄድ ትችላለች? እኔ እኮ በእናትሽ አንቺ ጋር ትሆናለች ብዬ አስቤ ነበር። ኧረ አቤል ዛሬ እኮ ጭራሽ አልተደዋወልንም። ሪች በእናትሽ ዘመዷ ጋር ምናምን ሄዳ ከሆነ አጣሪ እስኪ። እስቲ ቆይ ወንድሟን በማያስነቃ መልኩ ጠይቀዋለሁ። እሺ ሪች እጠብቅሻለሁ። ቶሎ በይና አሳውቂ። እሺ አቤል ተረጋጋ በቃ። እሺ የትም አትሄድም። እሺ በቃ። በስተመጨረሻ ርብቃ ተገኘች። ርብቃ ማን እንዳገታት ለአቤል ተናገረች። አቤል ከባድ እርምጃ ወሰደ። ርብቃ እዛ ጨለማ ክፍል ውስጥ ታስራ ከመደርደሪያ ኋላ ነበረ። ጨለማ ክፍል ውስጥ ነበር የታሰረችው። ለመሆኑ ርብቃ እዛ ጨለማ ክፍል ውስጥ ማን ሊያገኛት ቻለ የሚለውን ይዤላችሁ መጥቻለሁ። እንደዚሁም ርብቃ የተናገረችው ትልቅ ሚስጥር አለ። እሱንም ይዤላችሁ መጥቻለሁ ቪዲዮን በመሀል ላይ ያስገባላችኋለሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። ርብቃ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ርብቃ በሰላም ከታሰረችበት ክፍል ወጥታለች። ርብቃ ማን እንዳገታትና እዛ ጨለማ ክፍል ውስጥ ምን ሲሏት እንደነበር እና እያንዳንዱ የእጅ ጽሑፋቸውን ሁሉ አውቀዋለሁ ስትል ተናግራለች። እዛ ክፍል ውስጥ ማንም የተናገራት የለም ነበር። አቤል እያለች ስትጮህ ዝም በይ የሚል ጽሑፍ ነበር የሚኖረው፣ ወይም ደግሞ ከዚህ ክፍል በፍጹም አትወጪም የሚል የተለያዩ በወረቀት የተጻፉና ፊደል ነበረ። ፊደሎችን ቃላቶችን እየጻፉ ነበር የሚያናግሯት። ከዛም በኋላ ግን አፏን አሽገው ለቀናት እዛ ጨለማ ክፍል ውስጥ ካቆየት በኋላ ርብቃ ከእርግዝናዋ ጋር በተያያዘ በጣም ደክማ እዛ ክፍል ውስጥ ተኝታለች። ርብቃን የተወሰነ ሰዓት ካስፈራራት በኋላ የርብቃ አፏን በማስቲሽ አሽገው እንደታሰረች እዛ ክፍል ውስጥ ዘግተው ወጥተው ነበር። ከዛም በኋላ ግዴታ ምግብ ማድረስ ስለነበረባቸው የተወሰነ ምግብ አድርሰውላታል። አዞ ምግብ አቅርቢ ከተባለች በኋላ የተወሰኑ ነገሮችን ከምግቡ ላይ ተቀንሶ የት እንደሄደ አታውቅም። አዞ ርብቃ በቤት ውስጥ መታገቷ ጭምር ምንም የምታውቀው ነገር አልነበረም። ነገር ግን ያቀረበችው ምግብ የተወሰነ ነገሩ ጎሎ ወዴት እንደሄደ ግራ ተጋብታለች። አዞ ለረጅም ሰዓታት ርብቃን ስትጠብቃትና ስትፈልጋት ቆይታ ነበር።
አዞ ርብቃን እየፈለገቻትም የታዘዘችውን ስራ ለመፈጸም ነበር። የአቤል የቀድሞ ፍቅረኛው የርብቃ ልጅ የተጸነሰውን እሱን ለማስወገድ ፕሮሰስ እንድትጀምር ነግራታለች። እንደዚሁም በሆዷ ውስጥ ያለው ጽንስ እንዲወገድ የምሰጥሽ መድኃኒት አለ፣ እሱን ለርብቃ ትሰጣታለሽ፣ ያለበለዚያ ግን ቤተሰቦችሽ እኔ ጋር ስላሉ በቤተሰቦችሽ ላይ የሚወስደው ከባድ እርምጃ ታውቂዋለሽ በማለት ስትናገር አዞ በልጅቷ ንግግር ተስማምታ ለርብቃ መድኃኒት ለመስጠት መድኃኒቱንም ተቀብላ ትዕዛዙንም ተቀብላ ነበር ወደ ቤት የመጣችው። ወደ ቤት ስትመጣ ግን ርብቃ ጠፍታ እንደነበር በፊትም በእርግጥ ብታውቅም ነገር ግን ይህን ያክል ቀናት ርብቃ ከቤት ተሰውራ ትቆያለሽ ብላ አላሰበችም ነበር። ይህ ማለት አዞ አሁን ላይ ስራዋን በተገቢ ሁኔታ እየሰራች እንዳልሆነ ደውላ ትነግራታለች። የትም ትሁን የት ለርብቃ የሰጠውሽን መድኃኒት አገልግሎቱ ሳያልቅ ስጫት፣ ያለበለዚያ ቤተሰቦችሽን ምን ማድረግ እንደምችል ታውቂያለሽ ብላ በስልክ ስታስፈራራት ርብቃን ይበልጥ እየፈለገቻት ነበር። አዩንም ደጋግማ ስትጠይቀው ነበር። እኛም እኮ እየፈለጋት ነው፣ እንዳንቺ የት እንደሄደች አናውቅም በማለት አዩ ሲናገር አቤልም እባክሽ አዞ አንቺ ደግሞ ሌላ ጣጣ ታምጭብን፣ እስኪ ስትመጣ እኮ መታ ቢሆን እንደዚሁ እዚሁ ታያታለሽ አይደል? ይህን ያህል ትንሽ ነገር እየፈለግን አይደለም ርብቃ በማለት አዞ ላይ አቤልም ጮህባታል። ነገር ግን በስተመጨረሻ ርብቃ ካለችበት ክፍል በአዙ ጥርጣሬ አማካኝነት ምክንያቱም መግቢያው ላይ እንደነገርኳችሁ አዙ ካቀረበችው ምግብ የተወሰነ ተወስዶ የት እንደሄደ አታውቅም። እየበላም ሰው የለም። ገና ሁላቸውም ለመብላት እየተቃረቡ ነው። ነገር ግን ስታቀርበው ይህ ምግብ እንደዚህ አልነበረም እና ማን ወስዶት ነው? ከዚህ ውስጥ ሳያቸው የበላ ሰው የለም። እንዴት የተቀነሰ ምግብ ወደ ሌላ አቅጣጫ ሊሄድ ይችላል? ወይስ ማን መጥቶ ነበር? በሚል ከተጠራጠረች በኋላ የእዩ እናት ምግቧን ከበላሽ በኋላ ወደ ርብቃ መኝታ ክፍል ትሄዳለች። ወደ ርብቃ መኝታ ክፍል ስትሄድ አዙ በትኩረት እያየቻት ነበር ሴትዮዋን። እርግጥ አዞ በአቤል በወይዘሮ አልማዝ እንደዚሁም በአቤል የቀድሞ ፍቅረኛ በእዩም በአራቱም አቅጣጫ ብትሰራም ርብቃን የሚጎዳ ነገር ግን ፈጽሞ ለማድረግ አልወሰነችም። እንግዲህ የቤተሰቦቿ ጉዳይ አሳስቧት እርግጥ የአቤል የቀድሞ ፍቅረኛ ፍሪካ እሷ ያዘዘቻትን ነገር ለመፈጸም ቃል ብትገባላትም መድኃኒቷን ግን ምግቡ ላይ ላለመጨመርና እንደዚሁም ደግሞ ምግቡን ሰጥቻታለሁ፣ ነገር ግን መድኃኒቱ እንግዲህ ይስራ የማውቀው ነገር የለኝም፣ አንቺ የሰጠሽኝ መድኃኒት ሰጥቻታለሁ ብላ ለመናገር ነበር። ሆኖም ያ ሊሳካላት የሚችለው ርብቃ ስትገኝ ነበር። ስለዚህ በትኩረት እየጠበቀቻት እየፈለገቻት ስለነበር የአቤል እናት ደግሞ ምግብ ከበላሽ በኋላ ወደ ርብቃ ክፍል ትገባለች። ወደ ርብቃ ክፍል አቤልም ሆነ ርብቃ ወደዛ ክፍል አልገቡም። ምን ልታደርግ ነው ወይዘሮ አልማዝ ወደ ርብቃ መኝታ ክፍል ልትገባ የቻለችው? በማለት ከኋላ እየተከታተለቻት ትሄዳለች። ከዛም በኋላ የእዩ እናት ወደ አቤል መኝታ ክፍል ከሄደች በኋላ በሩን ትቆልፈዋለች። አዙ ተከትላ ልትገባ ስትል ነገር ግን በሩ ላይ ስትደርስ በሩ ተቆልፎ ነበር። አዙ ይበልጥ ተጠራጥራለች። ለማን ልናገር? ይህንን ነገር ለሪሽ ልናገር ወይስ ለአቤል ልናገር እያለች ለአቤል ብናገርም ወደ መኝታ ክፍል ገብታ ቆለፈች ብል አቤል ነገሮችን ብዙ ትኩረት ስለማይሰጣቸው እርግጠኛ ነኝ የሆነ ቃል ልታነሳ ፈልጋ ሊሆን ይችላል ብሎ ነው ዝም የሚለኝ። እኔ ግን የርብቃ መጥፋት ከዚች አሮጊት እጅ አለበት ብዬ የማዘሯ እጅ አለበት ብዬ አስባለሁ በማለት ነበር አዞ ስትከታተላት የነበረው። ይሁን እንጂ አቤል የአዞን ሁኔታ በማየት ብቻ በቤት ውስጥ የሆነ ያልተለመደ ነገር እያየ እንደሆነ ቀስ በቀስ ይገባል። ከዛም በኋላ አቤልም ከመጸዳጃ ቤቱ ሲወጣ እንደዚሁም ደግሞ የአቤል እናት ከሱ መኝታ ክፍል ቁልፉን ስትከፍት ያዳምጣል። ለምንድን ነው ቁልፉን የሚከፈተው? ማን ገብቶ ነው? እንዴትስ ተቆለፈ ብሎ ያስባል። ከዛም በኋላ በትኩረት ወደ በሩ ማን ሊወጣ ነው ብሎ ሲያስብ የራሱን እናት ወይንም ደግሞ ወይዘሮ አልማዝን ያያታል። እንዴት ወደ ክፍሌ ገብታ ልትቆልፍ ቻለች? በማለት አሁንም ደጋግሞ ሊወጣ ለባብሶ የነበረው መልሶ ሶፋው ላይ ቁጭ ይልና በተደጋጋሚ ከራሱ ጋር ያወራል። እዩም አቤልን እየተመለከተ እንዴት ለምን በትኩረት ያየኛል? ምናልባት ተጠራጠረኝ ይሆን በማለት አዩ የአቤልን ትኩረት ለመሳብ አቤላ ምን ነው እያየኸኝ እኮ ነው
ምን የሆነ ነገር ታየህ እንዴ ፊት ለፊቴ ወይንስ ርብቃን ተመሳሰልኩብህ በማለት ይነግረዋል። አንተ ደግሞ በዚህ ሰዓትም ትቀልዳለህ እንዴ በማለት አቤል አዩን ድምፁን ከፍ አድርጎ ይናገረውና ይልቁንስ ስለ ርብቃ እያሰብኩ ነበር። ምናልባት የምትሄድበት ቦታ ወይንም ምናልባት ሊሄድ እችላለሁ ወይም ቀጠሮ አለብኝ ያለችህ ነገር አለ? እኔ ከመውጣቴ በፊት ባለፈው እንደነገርኩ ከአንተ ጋር ነበረች። እስከምመጣ ደግሞ አደራ እንዳይደብራት ብዬ ነበር የሄድኩት በማለት ሲጠይቀው እንደነገርኩህ ነው፣ ትናንት እንደነገርኩህ ነው። እኔ አንተ እንደወጣህ ትንሽ ከቆየሽ በኋላ የሆነ የማገኘው ሰው አለ ብላ ስትለባብስ ነበር። ነገር ግን ስትሄድ አላየኋትም በማለት ይናገራል። እዩ በቀጥታም ሆነ በተዘዋዋሪ በርብቃ እገታ ላይ እጁ አለበት። ነገር ግን ርብቃ ከዛ ክፍል ስትወጣ እናትየዋን የአቤልን እናት ተጠያቂ እንዳደረገች ነው ያየነው። ምክንያቱም አለባበሷና ቁመቷ ሁኔታዋ ሁሉ እሷን ይመስል ነበር። እንደሚታወቀው አዩ ሰውነቱ ቀጠን ያለና ትንሽ ረዘም ያለ የሚባል ሰው ነው። ወይዘሮ አልማስ ደግሞ ሰውነቷ አልደልደል ብሎ ወፈር ያለች ሴት ናት። ምንም እንኳን እራሷን ለመደበቅ ድምጿን ባታሰማም እንደዚሁም ፊቷን ብትሸፍንም ነገር ግን የሰውነቷ ሁኔታ ያስታውቅ ነበር። በስተመጨረሻም አቤል ወደ ውጭ መውጣቱን ተውና እዚህ ቤት ውስጥ እየተከናወኑ ያሉ ነገሮችን በትኩረት እያየ እንደሆነ ወይዘሮ አልማዝ አቤልም በሁኔታው ትረዳለች። እዩ የሆነ የማገኘው ሰው አለ በማለት ይወጣል። ስለ ርብቃ አዲስ ነገር ከሰማህ እባክህ ደውልልኝ በማለት ይናገራል አቤል ለእዩ። ችግር የለውም እኔ ሲጀመር አንድ ነገር ካገኘው ቀድሜ ደውልልሃለሁ፣ ምንም ለኔ መናገር ግዴታ አይደለም በማለት ትቶት ይወጣል። ከቤት ውስጥ እንግዲህ አዞ ወይዘሮ አልማዝና አቤል ብቻ ቀሩ ማለት ነው። አቤል በቤት ውስጥ እየተከናወነ ያለው ነገር ደስ ስላላለው ይሄንን ሙሉ ለሙሉ ካላጣራሁ የትም አልሄድም በማለት እቤት ውስጥ የቆየው። ቀስ በቀስ ግን በመኝታ ክፍሉ ውስጥ በሚያሳልፈው ወደ ስቶር ወደ እቃ ክፍል ወደዛ በሚያመራው ቦታ ላይ ክፍሉ አልጋ ላይ ገብቶ ተቀምጦ ብዙ ሰዓትን ብቻውን ካሰበ በኋላ ከተጨነቀ በኋላ ትኩረቱን ወደ ስቶር መሄጃ አቅጣጫ ላይ ያሳልፋል። አቤል ከዛም በኋላ ርብቃም አፏ ታሽጎ እጅና እግሯ ታስረው ስለነበር ድምጽ ማስወጣት ባትችልም ነገር ግን የታሰረችበት ወንበር ማንቀሳቀስ ትችላለች። በስተመጨረሻ ርብቃ የታሰረችበት ወንበር ስታንቀሳቀስ ክፍል ውስጥ የሆነ የሚሰማ ድምጽ ነበር። ከዛም በኋላ መብራትም ስለሌለ ቀስ እያለ ወደ ክፍሉ ይጠጋል። አቤል ወደ ክፍሉ ከተጠጋ በኋላ እንደነገርኳችሁ ነው እቃ ማስቀመጫ ክፍል ነው። ፊት ለፊቱ ሲያየው መደርደሪያው ላይ ያለው ሙሉ ለሙሉ እቃ ነው። ምንም ከመሬትም ሆነ ከላይ ምንም የሚታይ አዲስ ነገር የለም። ብዙ ሰዓትን እዛ ቆሞ ወደ ግራ ወደ ቀኝ ከተመለከተ በኋላ አቤል ከዛ ክፍል ለመውጣት ይወስናል። ከዛ ክፍል ለመውጣት ይወስንና በሩ ላይ ሲደርስ ግን የሆነ ነገር ወደ ኋላ ይስበዋል። ወደ ኋላ ለመመለስም ይገደዳል። ወደ ኋላ ሲመለከት ምንም የሚታየው ነገር የለም። ከዛም በኋላ ከመደርደሪያው ጀርባ ቀስ እያለ ይጠጋል። አቤል ርብቃን አይቷት ብቻ ሳይሆን ርብቃን ፈጽሞ አላያትም። ነገር ግን የሆነ ነገር እንዳለ ውስጡ እየነገረው ነበር እና ይበልጥ ወደ መደርደሪያው እየተጠጋ ከሄደ በኋላ ምን ሊያነሳ ነው ብለን በትኩረት ስናይ ነገር ግን መደርደሪያው ኋላ ታስራ የተቀመጠችው ርብቃን አግኝቷታል። ርብቃ በዛ መልኩ መናገር አቅቷት አፏ ላይ የታሸገውን ፕላስቲክ እንኳን ፈቶላት ርብቃ መናገር አልቻለችም ነበር። አቤል ወዲያውኑ ወደ ሆስፒታል ወስዶ ርብቃን ማሳከም ወደ ቤት ቢያመጣትም ርብቃ ግን እዚህ ቤት መቆየት አልፈልግም ስትል ተደምጣለች። እዚህ ቤት መቆየቴ ለኔ አደጋ ነው፣ አባቴ እንደመጣ ነግሬሃለሁ። አቤል እባክህ ተረዳኝ፣ እዛ ሊሄድ በማለት ብትወስንም መሄድ ካለብን አብረን እንሄዳለን። እዛ ሄደሽ ምን እንደምትሆኚ ምን አውቃለሁ። በዚህ በቤትሽ ውስጥ ሰላም ያላገኘሽ ከቤት ወጥተሽ ስትሄጂስ ምን ይፈጠራል? ካሁን በኋላማ ለደቂቃ እንኳን ትቼሽ አልሄድም በማለት ይናገራል። የምትሄድ ከሆነ እንግዳውስ አብረን እንሄዳለን በማለቷ ወይዘሮ አልማዝም የተናገረችው አዲስ ነገር አለ። ለመሆኑ እሱ ምንድነው የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውም አስተያየት ካላችሁ በኮሜንት ስር መጻፍ ትችላላችሁ። መልካም ቀን።